መጾም ማለት እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበት ምስጢር ነው። ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድን ነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራን። አንድ መልአክ የማይመልሰው ኃጢአት ነበር የሰራን። ምን አንድ መልአክ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራን። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። የአብይ ጾም ጉዞ ከየት ነው የሚጀመረው? የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው። መጾም ማለት አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ ጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ስም። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራችሁ። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ ነው። እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን እንገራችሁ። ለሰው ልጅ ደግሞ ትሕትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትሕትና አይገባውም። ለሰው ልጅ የሚገባው አቅሙን ማወቅ ነው። ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትሕትና ደግሞ ሰው ምን ትሕትና አለው ይላል። አፈር ትሕትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። ወሉ እዚህ ቅርፍታችን መቼ እንደሚያወጣል እዚያው ምንደፋደፍ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ነው ያለ ቅዱስ ጳውሎስ። እረሳለሁ፣ የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታረው። ዘወረደ የሚባለው ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ ሰማይን ዝቅ ዝቅ አድርጎ አንተ አሁን ምን ዝቅ ታደርጋለህ? ሰማይ የለ፣ ምድር የለ፣
ምን ነው ዝቅ የምታረገው? እኔም ማለት እኮ ነው አንተ ስልብ ነገራችሁ ላይ ማለት ሁላችንም ምን ነው እኔ ዝቅ ማረው? ምናችን እናረጋለን? እኛ ዝቅ ያላለ ምን ኑሮን ምናችን ነው ዝቅ የሚለው? ሰማይን ዝቅ አረገው እኮ ያለው ምንድነው? ቅዱስ ዳዊት የሚለው አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ያረገው? ትልቅ ነገሩን እኮ ዝቅ አርጎት መጣ ነው። ሰማይ እንጂ ስለሰብ ሰማይን ዞት እዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን የሰማይ ዝቅ እያለ ቢወርድ አይደጋቸው? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አርጎ ይመጣ። ልልናውን ዝቅ አርጎ ምላቱን ወስኖት ርቀቱን አግዝፎት ዝቅ አርጎ ሰማያት ያላቸው እነዚህ ናቸው። ምላቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህ ነው ዝቅ ያደርጋቸው። ንጉስ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉስ እንዴት ያሉ ንጉስ ናቸው ቆሎ እኮ በሉ ተብለው ይደነቃል። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በሶስተኛው ቀን ምን ሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ህፃናት እታች ወከመ ህፃናት በከየ እንደ ህፃናት እያለቀሰ ሰው ታቅፎት እንዲው ጾም እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይላል ማለት። ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካድ አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው። ባይል ዘይሁብ ብኢለ ኮነነ ዳይ በእንተ ስራተ ተስቤት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆነ። ከምዕባል አነ በንዴተ ዚአሁ። በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ። እሱ መልኩን ሰጠኝ እኔ ግን አልጠበቅኩትም ነበር አለ። ነሳ ስጋዬን የኔን ስጋ ለብሶ መጣ። ወረሰየው ለስጋዬ ዘይመውት። የኔን ስጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄ ነው የሚያስደንቅ። ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቃል፣ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማህፀን ከኪሩቤል ሰረገላ በለጠ፣ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማህፀን ነው! የእሱ መውረድ የእሷ መወሰድ የሚያስደንቅ። ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ተው ምን ተእብሎ ምን ተእነብብ እስመ ብሎ የመዋዕል ኮነ ሕፃነ። ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትሊዓለም ሰማየ ሰማያት። ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስጥ ተጎል፣ በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰጽ የማይያዝ እሱ፣ ዘይንበለ ስጋ የሌለው እሱ ተገሰ በእደ ምድራውያን፣ በምድራውያን እጅ ተዳሰሰ እርሱ። ለዘይመትር ማይሰራ ኃጢአት ጠብለልዎ በአጽርቅት ታድገለከ ኃጢአትከ ታድገለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት። ከማያልብሶ ለዘማሰነ ክብሩ ሀበ ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘ ጠፋ ስባቲሁ ያልብሶ ስባተ። ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትይር ተቃል ይክሰቶ በየራ መድኃኒት። አዳም ከኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን መሬት አንተ ወትገብ ውስተ መሬት ያለውን ያንን ስጋ በባህሪ አምላክነት ይገልጠው ዘንድ እርሱ ሰው ሆኖ መጥቷልና እንዴው ምን እላለሁ እንዴው ምን እናገራለሁ ይላል። ነሳ ስጋዬ ወሃበኒ መንፈሶ። የሱን ስጋ ለኔ ወሰደ፣ የሱን መንፈስ ደግሞ ለኔ ሰጠኝ። ወሃብኩ ስጋዬ የኔን ስጋ ለተዋህዶ ሰጠሁት። ወነሳይክዎ መልሼ ቆረብኩት። ይሄንን አድርገልኝ ወዘገብኩ ረባህ ሕይወት። ብዙ ብዕል ክብርን ጸጋን የዘላለም ሕይወትን አገኘሁ ብሎ ይነገራል። ይሄን ነው ማድረግ። ቅዱስ ኤፍሬም ደግሞ እንዲህ ይናገራል። ሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 17 ላይ ነው የተናገረው። ይሄን ቅዱስ ኤፍሬም እንዲህ ይላል። ኦለ ዝንቱ መንክር ዘይትሊያል እንኩሉ ህሊና። ከህሊና ሁሉ ለራቀ ለዚህ ነገር አንክሮ ይገባል። ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ። ምድራዊት ሴት እመቤታችን ሰው የሆነ ቃልን እርሷ ወለደችው። ድንግል ወለደቶ ለገባሪሃ። ድንግል ማርያም ፈጣሪዋን ወለደችው። ወላሊሁ ፈጠረ ወላዲቶ። እርሱም እናቱን በጥንተ ተፈጥሮ በሐዲስ ተፈጥሮ አከናውኖ ፈጠራት። ነሳ ስጋ እምኒሃ። ከሷ ስጋ ለበሰ። ወፈጠረነ ዳግመ አፍቅሮኪያ።
ፈጠራት። ነሳ ስጋ እምኒሃ ከሷ ስጋ ለበሰ። ወፈጠረነ ዳግመ አፍቅሮ ኪያነ እኛን ወዶ በጥንተ ተፈጥሮ በሐዲስ ተፈጥሮ እንደገና ፈጠረን። እንዲህ ላደረገ አይደንቃችሁም? ምድራዊት ሴት አምላክን ታቅፈው ስታዩ እስቲ እግዚአብሔር ያሳያችሁ። አንበሳን በግ ታቅፋ በመንደራችሁ ብትመጣ አይደንቃችሁ? ይደንቃል እኮ። አሁን እኮ ታሪኩን ለምደነው ነው የማይደንቀን። አሁን ትልቁን አንበሳ በግ ታቅፋ እንደው በዚህ ብታልም ወይ ግሩም አትሉ? አንበሳ ዘምነጎደ ይሁዳ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ጥቀ እጹብ ውቃፌ አንበሳ ባብራ ከበግት ጸዓዳ እሳት ወበረድ ሀብሩ ባህድ ውላው ይላል አባ ጊዮርጊስ። ኧረ ጎበዝ ልብ በሉ ይላል። አንበሳውን እኮ በግ ታቀፈችው። በረዶና እሳት አንድ ላይ አደሩ። አይደንቃችሁም እንዴ ይላል። ይሄ ነው የተደረገው። ቅዱስ ያዕቆብ ዘስሩግ እንዲህ ይላል ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ ሲናገር ማለት ነው። አንከሩ ሐራ ልዑላን እለያስተርእዩ በአካል የማይታዩ በግዘፍ የማይዳሰሱ መላእክት ጌታን ተወልዶ በግዘ ሕፃናት ሲያለቅስ በሰው አካል ሲመላለስ ባዩ ጊዜ ፈጽሞ ደነቃቸው። ርዕዱ ለአይካኒሁ በመካን ልዑል ሶበርኢወን ዘይትለአክል አርዳይሁ በልዑል መካኑ አንድም በልዑል ባህሪው የሚያገለግሉት መላእክት ደቀ መዛሙርቱን ሲያገለግል ባዩት ጊዜ ደነገጡ ይላል። እግር ሲያጥብ ባዩት ጊዜ ደንገጹ ብርሃናት ሶበርኢዎ ለእሳት ግሩም እሳት የሚሆን እርሱን በትትና ሆኖ ጨርቅ ታጥቆ አገልድሞ ውሃ በንብቲር አድርጎ እግር ሊያጥብ ባዩት ጊዜ እነዚህ ደነገጡ። አንከሩ ወተደሙ ላይካነ አውሁ እምነ ወልድ ለዘመጻ ከመይኩን ገብረ ያገለግል ዘንድ ባሪያ ሊሆን ሊገዛ ሊወጣ ሊወርድ የመጣ ወልድን ባዩት ጊዜ የአባቱ አገልጋዮች መላእክት አደነቁ ይላል። ደነገጡ፣ በመደመም ተያዙ፣ አዘኑ። ወይ ጉድ ይላል። ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድን ነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራነው። አንድ መልአክ የማይመልሰው ኃጢአት ነበር የሰራነው። ምን አንድ መልአክ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራነው። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። የዕዳችን መጠን ተመልከቱት። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። ርዩ መጠን አፍቀረነ እንዘ ጸሩነ ይነ ለእግዚአብሔር ተሳለነ በሞተ ወልድ። እግዚአብሔር ምን ያህል እንደወደደን ተመልከቱ አለ ቅዱስ ጳውሎስ። ጠላቶቹ ነበርን እኮ ግን ወደደን ያለ አኮ በአምጣነ ጌጋይነ ዘኮነና ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር የመረረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ይውላችሁ ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። እንደ ግድ የለሽ ንጉሥ እና ምን ላርጋቸው ይሄን አድርጌላቸው ነበር የማይል ወይም ደግሞ እንደ ደግ ንጉሥም አይደለም ክርስቶስ። ደግ ንጉሥ የተጎዳውን አገር ወይም የተጎዳውን ሰው ልኮ ከተራበ እንኩ ቀል እርዳታ ስጧቸው፣ ከተራቆቱ እንኳን አልብሷቸው፣ ቤታቸውን ገፍ ከወሰዱ እንኳን መስሪያ ስጧቸው፣ ወራሪ ከመጣባቸው ሰራዊት ይልክላቸዋል። ክርስቶስ ግን አንዱን መልአክ ቢልከው ይችላል። ሄድና ፍታው ቢለው ይፈታዋል። ሲኦል ሄድና በርብርሃና ቢለው ሚካኤልን ቢልከው ይችላል። ገብርኤልን ቢልከው ይችላል። ሰራዊተ መላእክትን ቢልካቸው ይችላል። እሱ ብቻ አይደለም፣ ማንንም ሳይልቅ ያለበት ቦታ ሆኖ ተናግሮ አይደለም ቢያስብ ራሱ ከሲኦል መውጣት እንችላለን። ይውጡ ብሎ ዝም ብሎ ቢያስብ፣ ያን ግን አላደረገው። ከካህሊነቱ ይልቅ ምኑን ማሳየት ነው የፈለገው? ፍቅሩን ማሳየት ነበር። እንደዚህ እንኳን አርጋችሁኝ እወዳችኋለሁ ማለቱ ነበር። እስኪ በሉ እንደዚህ እንኳን አርጋችሁ ይበሉ። ምን እላችኋለሁ ለማለት ነው የመጣው? እወዳችኋለሁ። ፍቅሩን ሊያሳየን ነው የመጣው። በመንግስቱ ላይ ተነስተንበት እኮ ነው። ሰርቀነው እኮ አይደለም። ሰርቀን አይደለም እኮ፣ ዋሽተን እኮ አይደለም። የሰራነው በደል እኮ በምኑ ላይ ነው የተነሳ ነው እንዴ? እናንተ አምላክ ትሆናላችሁ መባል ማንን ገልብጠው ነው አምላክ የሚሆኑት? ወጉ ቀሉ የዋን ምኞት እኮ ቀላል መስሏቸው። አምላክ ከሆነች ወይ እግዚአብሔር እኩል ናት ወይ ደግሞ እሱን ታጠፋለች ማለት ነው። በእሱ ሐሳብ በዲያብሎስ እና በሷ ይሄን እንዲወደን ለማጠየቅ ነው የመጣው። አንድ የሚያሳየን ይሄ ነው፣ የኃጢአታችን መጠን ምን ያህል ከፍ ያለ እንደሆነ። ሁለት እሱ ምን ያህል እንደወደደን። ሶስተኛ የሚያሳየው ሰው ምን ያህል ክቡር እንደሆነ፣ ሰው ምን ያህል ክቡር እንደሆነ ያሳየ። ምን ትዑቱ ሰብ ከመትስክሮ ወምን ትዑቱ ጓለ እመሕያው ከመትሐውጾ። ሰውን ሰው ሆነ ስጋ ለብሰህ በምሕረት ትጎበኘው ዘንድ ሰው ምንድን ነው? እንዲሁ ሰው ምንድን ነው? አንተ ሰው እንድትሆንለት ሰው ምንድን ነው? ቸርነትህ ነው እንጂ ማለት ነው። ቅዱስ ዳዊት ይሄን ነበር ያለ መዝሙር 8 ላይ። ሰው ምንድን ነው? አንተን ሰው ያደርግሃል እንደው ቸርነትህ ነው እንጂ ሰው እንድትሆንለት እንደው ሰው ምንድን ነው? ሰው ክቡር።
የቅዱስ ዳዊት አንክሮ ነው። ጥያቄም አንክሮ ሰው ምን ያህል ክቡር ቢሆን ነው አንተ መጥተህ ምን ያህል ክለት ማለት ነው? አንዱ ፍቹ የሞት ክለት። አንተ በአንተ ደም የተገዛ ሰው ምን ያህል ክቡር ቢሆን ነው እንደማለት። እረ ሰው ምን ያህል ነው? ይገርማችኋል። አንድ ሰው ሀብታም ቢሆንና ምን ያህል ቢወዳችሁ ምን ሊያደርግላችሁ ይችላል? በግ ሊያርድላችሁ ይችላል። ክርስቶስ በግ አይደለም ያረደ፣ የገዛ ስጋውን ነው የሰጠን፣ የገዛ ደሙን ነው የሰጠን። ዘወረደ ማለት ይሄ ነው። እኛን ሊያድነን እንዲህ ብሎ ከሰማያት ወረደ። እንዴት እንደሄደ ተመልከቱት። ከልዑል መንበሩ መጣና የሴት ልጅ ለመሆን መጣ። በጣም ነው የሚያስደንቀው። አሁን እኛ ብሎ እናደርገዋል። የሴት ልጅ ሊሆን ነው የመጣ። ማይጸኗ ሊያድር ጡት ፈጥሮ ጡት ይለምናል። ይገርማል እኮ። የፈጠረውን ጡት ለምኖ ይጠባል። በፈጠረው ጀልባ ለምኖ ይታዘላል። የፈጠረውን ውሃ ለምኖ ይጠጣል። ይህን የሚያደርግ እሱ ብቻ ነው። መጣና ሰው ሆነ። ከዚያ ምን አለ? በእናቱ ማህፀን መኖሩ ማ ድንቅ ነው። እሷ ንጽሕት ምንም ነውር የሌለባት ነው። እሱስ ጥሩ ነው፣ ይሻላል። ተወልደ በተድላ መለኮት ብሏል ቅዱስ ያሬድ። ተወልደ በተድላ መለኮት ለመለኮቱ በሚገባ መለኮቱን በምትገልጥ በድንግል ተወለደ ማለት ለመለኮቱ ባህሪ ምልክት በምትሆነው እናት ተወለደ። ግን የሚደንቀው ከዚያ ደግሞ ወደ ከእናቱ ማህፀን ንጹሕ ከሆነችው ነበልባላዊት ሰረገላ ከሷ ወዴት ሄደ? ወደ ፍግ። የት ነው ያ? በረት ማለት ይገርማል። ይሄዳል። ከዚያ ወዴት ነው ሄደው? ወዴት ነው ሄደው? ጭራሽ ሰው መሆኑ ሲደንቀን ደግሞ የሰው እግር ሊያጥብ ሄደ። ይሄ እኮ ነው የሚገርም። እግር ሊያጥብ ደግሞ እንዲሁ ታጥቆ። አሁን እንዲሁ አይደንቃችሁ? ምን ይደንቀናል? ምንም አይደንቀን ነው። እግር አጠበ። አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኑሮ አንል ነበር። ምን እንደው ጭራሽ እግር አጥቦ ነው እንዴ? ረኛ እንደምና ምናሸርግደው ነገር እግር ማጠብ እንዴ ታምር እኮ ነው። እግር ከማጠብ ደግሞ ምንድነው ያደረገ? በውርደት ወደ መሞት ነው ሄደው። ሰዎች የሚሞቱትን የመጨረሻውን የውርደት ሞት ወደ መሞት፣ ለሱ ግን ክብሩን ቀልጦበታል። ልብሱን አውልቆ ወደ መሞት ሄደ። ደግሞ ልብሱን ታጥቆ እግር አጠበ ብለን ሲደንቀን ልብሱን አውልቆ ወደ መሞት፣ እርቃኑን ወደ መሰቀል ሄደ። ከዚያ ወደ መቃብር ወረደ። እስከ የት እንደሚወርድ እያያችሁት ነው። ወደ እመቤታችን ማኅፀን ከሰማይ ወረደ ብለን እንደነቀን፣ ወደ እመቤታችን ማኅፀን ወረደ ብለን እንደነቀን። ከዚያ እሷስ ድንቅ ንጽሕት ናት። የኃጥአንን እግር አጠበ። ሄደና ደግሞ ጭራሽ ልብሱን እስካወልቆ ምራቅ እስኪተፋበት ድረስ ወረደ። ከዚያ ደግሞ ጭራሽ እስከ መቃብር ወረደ። ግን በጌትነቱ ተነሳ። ዘወረደ ማለት ይሄ ነው። ይሄንን እያሰብን የምንጾመው ጾም እንዲህ የሆነውን ጌታ ለመከተል ነው የምንጾመው። ቅጣት አይደለም ጾም። ይህ ስጋችን ለመጎሰም ምናምን ለእሱ አይደለም ጾመው። ይሄ ፍቅር ነው የሚያጾመን። ከቃሉ ጋር ነች እና በዚህ በዘወረደ ሳምንት ምንድነው ማድረግ ያለብን? ትሁት መሆን። ምን መሆን ያለብን? ትሁት መሆን። ትሁት መሆን አይቻልም አላልክም ቅድም ብላችሁኛል። ይሄ የሊቁ መደነቅ ነው። እሺ የቅድሙ ትህትናን የመጨረሻ እንደውም ትሁት ምናምን ነኝ ብሎ እንዳያስብ ጭራሽ አውርዶ ለመፈጥፈጥ የተመስጦ መጨረሻ ነው እንጂ ትሁት ይኮናል። እና በዚህ ከዘወረደ እስከ ቅድስት ባለው ሳምንት ሁለቱን እሁድ ነው ዛሬ አንድ ላይ እያስተማርኩት ያለ በቅድስት ቀን ማለት። ምክንያቱም ሳምንትም ሌላ ጉባኤም ነበረ፣ ያ ችግር ነው። በዘወረደ ሳምንት የምናደርገው ምንድነው? አረ ዛሬ በኋላ ባደርግ ነው ችግር የለም። ሳምንቱ አልፎ ትሁት መሆን። እስኪ ትሁት መሆን በሉ። አዎ ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ብናደርግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። የእናት አባቱን ዘር እየቆጠረ በሀገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገርል ያለችው ደግሞ በምን ይመካል? በገርሉ ይመካል። በትንሹ ማለት በትንሹ አብሶ ከኛ የባሰ ሰው ካየንማ አይጣል አይደርስም። ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለን። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን የእጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው ይሄ። ሲጀመር ርት ነው፣ ህግ ነው እንጂ ትህትና አይደለም። እና ድሮስ ላልስም ነው ፓትርያርክ አባት ይመስለዋል። ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ
እኛ ለሚያንስ ሰው የምናደርገው እኛ የያዝነውን ነገር ያልያዘ ሰው ስናይ አንተ እየጾምክ ለሚበላ ሰው ትውት ትሆናለህ ወይ ነው። እያወቅክ የማያውቅ ሰው ሲናገር ትሰማዋለህ ወይ? እሱ ነው እያወቅክ የማያውቅ ሰው። ትህትና የሚባለው እሱ ነው። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እኔ ሳዛችሁና መቸሰዝ የወንበሩ ስላለው ነው። የሆነ ደግሞ ጥንበቃን በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነው አይደለም ጨዋታው። እኔ እንደዚህ አይነት ነገር አይደለም እግዚአብሔር ያውቃል እያልኩ ያለሁት እኛ በህሊናችን ምን ስለው ሰው አለ መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አሁን ቆሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይሄ እኮ ነው ችግራችን ማለት ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንን እንደምረን ጨምቀንሰን ጽፈን እንጨርሳለን። ከዚህ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ። ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹህ ነኝ ያለ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ እስከዚያ ተሰምቶ የማያውቅ ልጅ ማን ነው? ዳንኤል ነው። እዚያ ያኮ ነው ልልና የተገለጠ እስከዚያ ድረስ የለም። ሁሉ ሰው በሀገር ያለው ህዝብ ሁሉ ሶስና ትገደል ብሎ ወስኗል። ያ ሰው ምና እኔ ከደሟ ንጹህ ነኝ ምንድን ነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አላቀከ በማይከልም እግዚአብሔር ከኛ በላይ አድርጓል። እስቲ ተናገር አሉት። ቆይ እኔ ልፈትናቸው እነዚያ ሰዎች። ፍት ገለጠ ማለት ነው። እውነት ከማን እንዳለች ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ ዓይንን ለሁሉም ሰው ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር፣ ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለማለት፣ አዎ ለገሌ ይገባል እኔ ይገባኝ ማለት፣ ነቀፋን በምስጋና መቀበል፣ ትልቅ ቦታ ሳይሰጠኝ አለማለት ትትና ነው። እስቲ ለክርስቶስ የቀረበ ወንበር አምጡ አለ ነገሩ እንጂ አለ ወይ? እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ የለም። እኛ እንኳን በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል እንዴ? አልሰጡትም እኮ። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። አንዳንድ ጊዜ በጎ የሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። ክርስቶስ ውሃ ለመነ። የሰጡት ምንድን ነው? ሐሞት ነው። ከዚህ ዓለም ውሃ ስትለምኑ ሐሞት ሊቀርብላችሁ ይችላል። የዓለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣም። ግፍ ነው የሚሰጠን ዓለም። ይሄ ነው ዘወረደ ማለት ይገባኛል ብሎ በምስጋና መቀበል ማለት ነው። እኔ በልጥ ነው ዓለምን የፈተው ዘወረደ። እስኪ ዘወረደ በሉ። የዐቢይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው። በትሕትና ይጀመራል። የልልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይላሉ? ትሕትና የትሩፋት ሁሉ ምንድናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባለው ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። ትሁት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ እና የዐቢይ ጾም ጉዞ በትሕትና ይጀመራል። ትሁት ሆነን ምን ማድረግ አለብን ነው? ጾማችን ከሌላው ጾም የተለየ ንጹህ መሆን አለበት ነው። አሁን ቀጥሎ በሁለተኛው ሳምንት የሚመጣው ምንድነው? ንጽህና ነው። በመጀመሪያው ሳምንት ትሕትና ነው የሚመጣው። በሁለተኛው ሳምንት ንጽህና ነው። ንጹህ መሆን ራስን ማንጻት ነው። ራሳችን እንዴት እንደምናነጻቸው ራሱ ነግሮናል። ሶበ ትጸውሙ ኢትኩኑ ከመ መደላዋን እስመ እሙንቱ ይትመጸለው ወይቈጽሩ ገጾሙ ከመ ያእምር ሰብእ ከመ ጾሙ። ስትጾሙ እንደነማን አትሁኑ ነው ያለ። እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ምን ይላሉ? ይታያሉና ነው። አንትሙሶ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ ከመ ያእምር ሰብእ ከመ ጾምክሙ። እናንተ ግን ስትጾሙ አለ ምን አድርጉ አለ? ራሳችሁን ተቀቡ፣ ፊታችሁን ታጠቡ፣ እንደዚህ አድርጋችሁ ጾሙ ነው። ሰው እንደ ጾማችሁ እንዳያውቅ ዘእንበለ አቡክሙ ዘበሰማያት ማእምረ ኅቡዓት፣ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽህና ነው። የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነትም። 3 ነገሮች ናቸው በዚህ ዕለት የታዘዝ ነው። እዚህ ወንጌል ላይ በዕለቱ በተነበበ ወንጌል ላይ በቅድስት የምናደርገው የመጀመሪያው
ግብዝነት ይባላል። ግብዝነት ማለት ምን ማለት ነው? በመጽሐፍ ቅዱስ ግብዝነት 1 3 4 ፍቾች አሉት ልንገራችሁ። ግብዝነት አንደኛ የሚናገሩትና የሚሰሩት መለያየት። ግብዝነት አይ መከራዬ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ ነው። የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደማለት ያለ ምን ይላል ይሄን ጌታ ሲናገር? ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላችሁ። ኩሎ ዘአዘዙክሙ ግበሩ፣ የሚያዟቸውን የሚያስተምራችሁን ስሩ። ወዘብ ከመ ምግባሩ ሙሴ ይትግበሩ፣ የሚሰሩትን ግን ምን አትበሉ አለ፣ አትስሩ። የሚሏችሁን ስሩ፣ የሚሰሩትን አትስሩ። ምን አይነት ሰዎች ስለሆኑ እነሱ አለ? ወያስሩ ጾረ ክቡደ ወያሰክምዎ ለሰብእ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙ ይለክፍዎ በአጽባዕቲሆሙ፣ እነሱ ግን በጣታቸውስ እንኳን ምን አይሏትም አይነኳትም። ከግብዝነት መንጻት ነው። አፍኒ ወልብኒ ህቡረ ይመኑ፣ አፍም ልብም አንድ ሆነው ይመኑ እንደተባለ በኦሪት ዘዳግም ላይ 2 አይነት ሚዛን በቤት ውስጥ አታኖር ይላል። ይገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብትሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? 2 አይነት ሚዛን። 2 አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው? ጠበቅ አድርገህ የምትሰፍርበት፣ ለአንተ አነስ አድርገህ የምትሰፍርበት ልብ አይኖርህ ነው። ለሌላው ይሄን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል መዝነው ነው። ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁም? አባቶች እኮ ንስሐ አባት ሁኑ ሲባሉ ለምን እምቢ እንደሚሉ አታውቁም? መከራ አለዋ። እንዴት ነው ንስሐ አባት ይሁኑ ይመስሏችኋል? እናንተ ስግደት አላት እኮ። ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል? 20 ይሰግዳል ቢያንስ። ስለዚህ ስግደት ሰጥቶ ቁጭ የለም። አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው። በዚያው እናንተ የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፋኛል፣ ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው። ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ። 2 አይነት ሚዛን በሰፈርከው ቁና ለራስህም ስፈር፣ ከግብዝነት ንጹህ መሆን። አሁን ይሄን ወደ ባቀጣጥ ነው ብዙ ነገር አለ። ለምሳሌ እናንተ አሁን በህግ በዳኞች በቤተክርስቲያን አስተዳዳሪዎች በመሪዎች በመምህራን ብቻ ልትወስዱ ትችላላችሁ። ለምሳሌ የሆነ ሰው በደላችሁት፣ እገሌ ይቅር በለኝ እንደው እንዲህ አድርጌ በድዬ ስትሉ፣ ኧረ ምንም ችግር የለም እግዚአብሔር ይቅር ይበለን ሲላችሁ ትወዱታላችሁ? ትጠሉታላችሁ? በጣም ጥሩ። እናንተ በድላችሁስ ይቅር በሉኝ ሲል እምቢ ስትሉ ይሄ ምን ይባላል? 2 አይነት ምን ሚዛን ይባላል ማለት ነው። አንተን ይቅር ሲሉ ደስ ይላል። አንተ ይቅር በል ስትባል ይሄን አድርጎኝ እዚህማ እንዲሁ እሱ ጋር የምንለው ነገር አለን። ይሄ 2 አይነት ሚዛን ነው። ለራስህ ሊያደርጉልህ የምትፈልገውን ለሌላውም አድርግ። አንተ ሲያደርጉብህ የሚሰማሃል ሌላውም ይሰማዋል። እንደዚህ አስብ። ይሄ ነው ግብዝነት ማለት። በዚህ ይመጣል በራሳችን ስናወርድ። 2ኛው የከንፈር አምልኮ ነው። የከንፈር አምልኮ ወይም የአፍ አምልኮ ነው። ዝህ ሕዝብ በአፍሆሙ ያመልኩኒ ወበልቦሙሰ ነዋህ ይርህቁ እምኔ። ይሄ ሕዝብ በአፉ ምን ይለኛል? ያመልከኛል፣ በልቡ ግን ከኔ ፈጽሞ ምን ይላል? ይርቃል። ቅድም ተግባር ጋር የሚሄድ ነው። ይሄኛው ደግሞ አፍአዊ ነገር ላይ መጨነቅ ነው። አፍአዊ ነገር ላይ መጨነቅ፣ አፍአዊ ነገር ላይ በደንብ የምንጨነቀው በእውነቱ ማለት እግዚአብሔር በሚያውቀው አፍአዊ። ለምሳሌ በዓል ሲከበር ምን ይደረጋል መሰላችሁ? አይታችሁ ታውቃላችሁ? ከተማም እኛ እንኳን የገዳም እንኳን ዲኮሬሽን የለም ተመስገን። ግን ከተማ ምን ይደረጋል መሰላችሁ? ይሄ ምንድነው የሚፈነዳው ነገር? ፊኛ ይሰቀላል፣ ሰንደቅ ዓላማው ይሰቀላል፣ ድንኳኑ ያሸበርቃል። አሁን ጉባኤ ሲዘጋጅ ተመስገን ነው እንዳትናገሩ። ጉባኤ ሲዘጋጅ አሁን ከተማ በዚህ እንትኑ ተንጠልጥሎ ፊኛው ተንጠልጥሎ በዚህ ዲም ላይት ያደርጉበታል፣ በዚህ ይሸበረቃል። በዓሉ ሲከበር ምን እንትን አሁን ከተማ ቤት ራሱ ስታዩት ዛሬ እመቤታችን ናት ቄጠማ ይጎዘጎዛል። ጥሩ ነው። ፈንዲሻ የሚባላል ቆሎ እየተጎዘጎዘ እንደው ሰው የሚበላው አጥቶ ደግሞ የቆሎ ጉዝጓዝ ቆሎ ይበተናል። ምን ይደረጋል? በቃ ግድ የለም። ይሄ ምንድነው ሲባል ስለ አፍአዊ ነገር ምን እንላለን? እንጨነቃለን። ግን በዓሉ ከመድረሱ አስቀድሞ ዲኮሬሽን ሊሰራላቸው የሚገባ እነማን ነበሩ? እነዚህ